ማርክዬ የሩትዬ ወንድም የሩትዬ መከታ እንግዲህ ዛሬ ደግሞ ለሩትዬ እየዘፈነ መጥተዋል ማለት ነው በአዲስ ነገር። ዛሬ ደግሞ በአዲስ ነገር ብቅ ብሏል። እንግዲህ እንደዚህ እንደምታዩት ማለት ነው። በጣም ጠፍቶ ነበረ። በቪዲዮ ግን ያው ከቤዝዬ ጋር በየጊዜው ይመጣል። እኔ የምወደው ማለት ነው በቃ የሰው ህይወት ውስጥ ገብቶ መበጥበጥ አይወድም። ማስታረቅም በተቻለው አቅም ለማስታረቅ ሙከራ አድርጓል። አብርሃም የሆነ ጊዜ እንግዲህ አንተ ነህ ከህይወታችን ውስጥ ገብተህ እየበጠበጥከን ያለው ከህይወታችን እንውጣለን ምናምን ብሎት ነበረና ከዛ በኋላ እንግዲህ ከህይወታቸው ወጥቶ የራሱን ህይወት መኖር ጀምሮ ከዛ የሆነ ጊዜ ብቻ ልጁን ለማየት መጥቷል። እንግዲህ በካሜራ ማለት ነው። ከካሜራ ጀርባ ሊገናኙ ይችላሉ ምናምን። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ማርክዬን ታውቁታላችሁ ብዬ አስባለሁ። የሩትዬ ወንድም በጣም የምትወደው በጣም በቃ ከሷ ጎን በትክክለኛ መንገድ ከሷ ጎን የነበረው አሁን ያው ሲሰለቸው ነው ሁሉም ነገር ያቆመው ከነሱ ጋር መገናኘትን ስላችሁ በቃ እነሱን ለማስታረቅ ማለት ነው። ከካሜራ ጀርባ ሊገናኙ ይችላሉ። ከካሜራ እንትን ግን እንደዚህ እነሱን ለማስታረቅ ሙከራዎችን አቆመዋል። ያቆመው ደግሞ ሰለቸው በቃ አብርሃምና ድራማቸውን የማያቆሙ ከሆነ እሱም ደግሞ የራሱ ህይወት ስላለው ነው። እና በጣም ነው የምወደው በነገራችን ላይ የምር